ከ2000 ዓመታት በፊት ከኢራን አምባ ተራሮች አንድ ግዛት ተነሳ። ግዛቱ በሶስት ትላልቅ አህጉራት ላይ በስፋት ተዘረጋ። ነገስታቱ በወቅቱ ከሚታወቀው ዓለም ግማሽ ያህሉን ይገዙ ነበር። ሰራዊቶቻቸው በረሃዎችና ተራሮች ሳይቀሩ ተቆጣጠሩ። ከታላቁ ቂሮስ ታሪክ አገዛዝ ጀምሮ እስከ ታላቁ የሳሳኒያን ግዛት ውድቀት፣ ከእስልምና መምጣት እስከ ዘመናዊ አብዮት፣ ይህ የዓለምን ገጽታ የቀረጸው የኢራን ስልጣኔ አስደናቂ ታሪክ ነው። የዚህን እጅግ አስገራሚ የሀገር ታሪክ ከመነሻው ተነስተን በዘመናት ውስጥ ካሳለፉት ልብ አንጠልጣይ ልውውጦች አልፈን ዛሬ ላይ ወዳሉበት ቁመናና አቋም አብረን እየተጓዝን እንመለከታለን። እስከ ፍጻሜው አብሮን ይሁኑ። ከ3000 ዓመታት በፊት የኢንዶ አውሮፓውያን ነገዶች ዛሬ የኢራን አምባ በመባል ወደሚታወቀው ሰፊ ክልል ተሰደዱ። እነዚህ ነገዶች በኋላ ፋርሳውያን በመባል ታወቁ። ታሪክ እንዳስነበበው ኢራን የሚለው ስያሜ የመጣው የአርያን ምድር ከሚለው ጥንታዊ ቃል ሲሆን ዓለም ይህንን ስልጣኔ በደቡብ ኢራን ከሚገኘው የፋርስ ክልል የተገኘ ፋርስ ስልጣኔ በሚል ተዋወቀው። በወቅቱ ከብዙ ነገዶች መካከል አንዱ ብቻ የነበሩት ፋርሳውያን በሂደት ታሪክ ቅርጹን ለወጠው። በስድስተኛው ክፍለ ዘመን ታላቁ ቂሮስ የተባለ አንድ አስደናቂ መሪ ብቅ አለ። ቂሮስ የፋርስን ነገዶች አንድ አድርጎ ክልሉን በሚገዛው ኃያል የሜዶን መንግስት ላይ አምጾ ድል አደረገ። የእሱ ድል በሰው ልጅ ታሪክ ውስጥ ካሉት ታላላቅ ኢምፓየሮች አንዱ የሆነውን ጅምር ያሳየ ምልክት ሆኖ ተመዘገበ። በጥቂት አስርተ ዓመታት ውስጥ ቂሮስ ተጨማሪ ሌሎች ሰፋፊ ግዛቶችንም ከስሩ አደረገ። በዘመኑ ከነበሩት እጅግ አስፈላጊ ከተሞች አንዷ የነበረችውን ባቢሎንንም እንዲሁ ከስሩ አደረገ። ብዙም ሳይቆይ ግዛቱ ከመካከለኛው ኤዥያ እስከ ግብፅ፣ ከአናቶሊያ እስከ ህንድ ድንበሮች ድረስ ተዘረጋ። በዓለም ላይ እስካሁን ከታዩ ግዛቶች ሁሉ ትልቁ ግዛት እንደነበር ዛሬም ድረስ ይነገራል። የፋርስ ነገሥታት ግዙፍ የሆነውን ግዛታቸውን ለመቆጣጠር ኃይለኛ የአስተዳደር ሥርዓት ዘረጉ። የግዛቱን ሩቅ ክልሎች የሚያገናኙ ሰፊ የመንገድ አውታረ መረብም ገነቡ። ፋርስ የንግድ፣ የባህልና የሥልጣኔ ማዕከል ሆነች። ይህ ፈጣኑ መስፋፋት ብዙም ሳይቆይ ከግሪክ የከተማ ግዛቶች ጋር ግጭት ውስጥ ይከታቸው ጀመር። በፋርስና በግሪክ መካከል የተፈጠረው ግጭት በጥንታዊ ታሪክ ውስጥ ካሉት እጅግ ታዋቂ ግጭቶች አንዱ ሆነ። እነዚህ ጦርነቶች የግሪክ ፋርስ ጦርነቶች በመባል ይታወቃሉ። የፋርስ ጦርነቶች ግሪክን በከፊል ወረሩ። የግሪክ ከተሞችን ሙሉ ለሙሉ በቁጥጥር ስር ለማዋል ጥረት ቢያደርጉም ግሪኮች ግን በብርቱ ተቃወሙ። ማራቶን፣ ፔርሞፓይላ እና ሳላሚስን ጨምሮ ታሪካዊ ጦርነቶች ተከሰቱ። የፋርስ ግዛት ኃይለኛ ሆኖ ቢቀጥልም እነዚህ ጦርነቶች ወደ አውሮፓ መስፋፋታቸውን አገዱ። ከ200 ዓመታት በኋላ ታላቁ አሌክሳንደር የተባለ የጦር መሪ ወጣት ከመቄዶንያ በኩል ታሪክን ለዘላለም የቀየረ ድል የታጀበ ዘመቻ ጀመረ። የፋርስን ጦር አሸንፎም ወደ ግዛታቸው ገባ። በዚህ ድል ታላቁ የአካይሜኒድ ግዛት ፈረሰ። ነገር ግን የፋርስ ስልጣኔ እንደገና የመነሳት ዕድል ከፊቱ ነበረና ዳግም ተነሳ። ከበርካታ ምዕተ ዓመታት በኋላ አዲስ የፋርስ ኃይል ብቅ አለ፣ የሳሳኒያን ግዛት። በሦስተኛው ክፍለ ዘመን የተመሠረተው ይህ ታላቁ የሳሳኒያን ግዛት ከ400 ዓመታት በላይ ፋርስን ገዛ። በጥንታዊው ዓለም ውስጥ ከነበሩ ታላላቅ ኃይሎችም አንዱ ሆነ። እስልምና ከመነሳቱ በፊት
የፋርስ ተጽዕኖ ወደ አረቢያ ባህረ ገብ መሬት አስቀድሞ ገብቶ ተስፋፍቶ ነበር። ወደ ደቡባዊ አረቢያ ገብተው እንደ የመን ባሉ ክልሎች ላይ ቁጥጥር አደረጉ። ነገር ግን እነዚያን ኃያላን የፋርስንም ሆነ የሮማን ግዛቶችን የሚፈታተን አዲስ እንቅስቃሴ ከአረቢያ ምድር ብቅ አለ። ያ እንቅስቃሴ የእስልምና ነበር። በሰባተኛው ክፍለ ዘመን የሙስሊም ጦርነቶች ከአረቢያ ባሻገር መስፋፋት ጀመሩ። በኸሊፋ ዑመር ኢብኑ አልኸጣብ አገዛዝ ወቅት የሙስሊም ኃይሎች ኃያሉን የፋርስ ግዛትን ተፋጠጡ። ሁለት የታሪክን አቅጣጫ የቀየሩ ወሳኝ ጦርነቶች ተካሄዱ። የመጀመሪያው የአልቃዲስያ ጦርነት ሲሆን ሁለተኛው ደግሞ የናህፋንድ ጦርነት ነበር። እነዚህ ድሎች የፋርስን ጦር ኃይል አወደሙ። ብዙም ሳይቆይ የመጨረሻው የሳሳንያ ንጉሥ የነበረውን የዝደጀር ሳልሳዊ ተገደለ። ለዘመናት በበላይነት የቆየው የፋርስ ግዛት ወደቀ። ከውድቀቱ በኋላ ፋርስ ቀስ በቀስ የእስልምና ዓለም አካል እየሆነች መጣች። በመጨረሻም ፋርስ ለእስልምና ስልጣኔ እጅግ አስፈላጊ ከሆኑትና ለእስላማዊ ዕውቀቶች መስፋፋት አስተዋጽኦ አበርካቾች መካከል ሆኑ። ብዙ ታላላቅ ምሁራን፣ ሳይንቲስቶች እና ጠቢባን መነሻ እየሆነችም መጣች። ፋርስ የእስልምናን የአእምሯዊ እና የባህል ታሪክ በመቅረጽ ረገድ ማዕከላዊ ሚና ተጫውታለች። ለብዙ ምዕተ ዓመታት ኢራን በተለያዩ የሙስሊም ስርወ መንግስታት ትተዳደር ነበር። ነገር ግን በ16ኛው ክፍለ ዘመን አስደናቂ ለውጥ ተከሰተ። የሳፊድ ኢምፓየር በመባል የሚታወቀው ኃይለኛ ስርወ መንግስት ወደ ስልጣን መጣ። የሳፋቪድ ጎሳዎች 12 ሺኢዝም ወይም ኢስና አሸርያ በመባል የሚታወቀውን እምነት የኢራን ኦፊሴላዊ እምነት አደረጉት። ይህ ውሳኔ የአገሪቱን ሃይማኖታዊ ማንነት በቋሚነት ቀየረው። ከዚያን ጊዜ ጀምሮ ኢራን የሺዓ ዓለም የፖለቲካ እና የሃይማኖት ማዕከል ሆነች። ለዘመናት ኢራን እስከ መጨረሻው ንጉሥ ሻህ ድረስ የንጉሣዊ አገዛዝ ሥርዓት ተከታይ ሆነች። በ1979 የኢራን አብዮት በመባል የሚታወቀውና በመንፈሳዊው መሪ ሩሁላህ ኻሜኒኢ ይመራ የነበረ ኃይለኛ ዓመፅ አገሪቱን አናወጠው። ንጉሣዊ ሥልጣኑን ፈረሰ። ከዚያ በኋላ ኢራን ወደ እስላማዊ ሪፐብሊክ ተለወጠች። ከአብዮቱ በኋላ ብዙም ሳይቆይ ኢራን ከኢራቅ ጋር ዳግም ወደ አስከፊ ግጭት ገባች። በ1980 ኢራቅ በሳዳም ሁሴን መሪነት ኢራንን ወረረች። ግጭቱ ለ8 ዓመታት ዘለቀ። በሁለቱም ወገኖች ላይም ከፍተኛ ውድመት አስከተለ። ለበርካታ ዓመታት እጅግ ታላላቅና አስደናቂ የታሪክ ልውውጦችን ስታስተናግድ፣ ስትወድቅ፣ ስትነሳ፣ ስትገዛና ስትገዛ እየኖረች የመጣችው ኢራን ዛሬ በመካከለኛው ምስራቅ ውስጥ እንዲሁም በዓለም ላይ ድምጿ ከፍተኛ ተደማጭነት ካላቸው አገሮች አንዷ ሆና ትገኛለች። ታሪኳ በሺዎች የሚቆጠሩ ዓመታትን የዘለቀ ከጥንታዊ ግዛቶች ግማሹን ዓለም ከመግዛት እስከ ዘመናዊ እስላማዊ ሪፐብሊክ ድረስ የክልል ፖለቲካን መቅረጿን እንደቀጠለች ትገኛለች። የኢራን ታሪክ የአንድ ሀገር ታሪክ ብቻ አይደለም። የኢራን ታሪክ በዘመናት ውስጥ የግዛት፣ የእምነት፣ የድል፣ የአብዮትና የመትረፍ ታሪክን ያስተናገደ፣ ዛሬም አቅሟ፣ ውበቷ፣ የቴክኖሎጂ ብቃቷና ፈጠራዎቿ ለዓለም መገለጡን የቀጠለ ባለ ትልቅ ታሪክ ሀገር ሆና እየቀጠለች ያለች ሀያል ሀገር ናት ኢራን።